ሄሎ ሄሎ። ወይኔ በእናትህ የት ነህ? ዶርም ነኝ። ምን ነው? ዶርም ነኝ ላይ ተኝተህ? አዎ። ጉድህን አልሰማህም? ተነስ። የምን ጉድ አንተ? ይሄ ባለፈው አንተ ሳትመረቁ አንድ ዓመት ታስተምራላችሁ ምናምን አልተባለም? ጸደቀ። ትላንት ጸደቁት። ቲሽ ምን ማለት ነው? ጸደቀ ማለት ጸደቀ። በቃ ወጥተን ልናስተምር ነው። ከዛ ነው ተመልሳ አንድ ዓመት ደግሞ ተመረቀ እንደገና የምትመረቀው። ያማል እንዴ? ምንድነው የምናስተምረው እኔ እናንተ? ምንድነው ፈጣሪ ግን ከኔ ውጭ ሰው አላየው ስቃያችን እንደዚህ። አንተ ምንድነው ግን ምንድነው ይለኛል እንዴ? ምን ልናስተምር ነው? እንዴት እዚህ እንደደረስን ታውቃለህ? አውቃለሁ ምን እንደምናስተምር እኔ አላውቅልህም። ተወይም በቃ ዲፓርትመንታችን እኮ ነው የሚያስበላን። ተው ይሄን ዲፓርትመንት አንግባ፣ የሆነ ቀን ጉድ ይሰራናል አልኩ። ይኸው ቀኗ ደረሰች። በቃ ውድ ብትሆን ይቀርና ሆነማ በአሳይመንት ትጨርሳለህ። ጥቅል ጎመን አምጡ ማለት ነው። ካሮት ምናምን እያስመጣ ልጆቹ በአሳይመንት መጨረስ። የኛ እኮ ዲፓርትመንታችን እኮ ነው ያስበላል። እኔ አላውቅም፣ በቃ እኔ አላውቅም። እንደዚህ ሉን እኔ መጨረሻ ለምንድን ነው ማይፈቱን ነው? እኔ በቃኝ እኮ የግቢ ምግብ ከሰው ተራ ወጥቻለሁ። እሺ እንዳልመለስ ይሄ ሁሉ ኢነርጂን አውጥቼ ወደ እንዴት እመለሳለሁ? ይሄ ሁሉ አመት ተመራ ወደ ቤት እንዴት ትገባለህ? ምን ተብለት ማለት ኧረ እሱን እኮ ነው ሰፈር ራሱ ያስቀምጡኝ እንጀለሶች። ምንም ልል አልችልም፣ ግን ይክፈል እሱ በቃ